እኛ ምርጥ ወንድማችሁ እኔ ምርጥ ወንድማችሁ ምርጥ ኢትዮጵያዊ ዩቲዩበር ለመሆን ዝግጁ ስለሆንኩኝ ስለተዘጋጀሁኝ በዩቲዩብ ለመስራት አላማውና እቅዱ ስላለኝ ከዚህ ፍግ ስራ አውጣታችሁ ዩቲዩበር እንድታደርጉን በአክብሮት እንለምናችኋለን። ሼር ኮፕሊንግ እያደረጋችሁ ላይክ ምናምን ነገር እያደረጋችሁ እንድታሳድጉን እንላለን። እኔና ምርጥ ኢትዮጵያዊ ይሄ የጥቁር ቆንጆ የሆነው ጓደኛዬ ማለት ነው። ይሄን በሬም ያህል ሰው የሚሰራው ይሄን ነው። ተመልከቱት ያልፍልኛል ብሎ እንደው አያሳዝናችሁም? ታዲያ አሁን እንደዚህ እንደው ሼር ኮፕሊንግ ምናምን ላይክ ምናምን እያደረጋችሁ ዩቲዩባችንን አሳድጉልን። በጋራ ነው የከፈትነው፣ በጋራ ልንሰራ በጋራ ልንለወጥበት ማለት ነው። እና እኛ ምርጥ ዘመዶቻችሁ ነን። ያው እንግዲህ እኛ ያው ከፖለቲካ የነጣ ፖለቲከኞች አይደለንም፣ ምርጥ ኢትዮጵያዊ ነን። ያው እንግዲህ እንድታሳድጉን ብለን በአክብሮት እንጠይቃለን። ያው እንግዲህ እናመሰግናለን። ለማንኛውም ትናንትና ነው የጀመርነው፣ እያሳደጋችሁን ነው። ማሻአላህ ብለናል። አረ ያላ የቀረ የለም። እየጋለብከው አንስቻለሁ። ላብ ግን ታበዛለህ አንተ ሰውዬ። ምንድነው? ቦርጭ ደግሞ ቀንስ፣ በጣም እየወፈርክ ነው። ጫው ስለምበላ ነው። እምትሰራ እኮ አትመስልም። በቃ የሆነ ተኝተህ የምትበላ እንጂ የሚሰራ ሰውና ተኝቶ የሚበላ በፊቱ ይታወቃል። እሱማ ምን እንደዚህ እውነተን በርክከህ እየሰራ ግን ስንት አመትህ ነው ሳኡዲ ከመጣ? እኔ ነኝ 5 አመት ሙሉ ስራ ላይ ነህ። አንድ ብር ግን የለኝም። ይጃዛ ወጣህ አታውቅም? አረ አስቶኝም ማለት አንድ ቀን አድርገው ማለት ነው። ጠይብ ታዲያ እንዴት አንድ ብር የሌለህ ግን ለምንድን ነው? አይጠራቀምም ሳኡዲ። አይዋ ለምንድን ነው የማይጠራቀመው? እየሰራ ለምን ታጠፋለህ? ታጠፋዋለህ? ለምንድን ነው የምታጠፋው? ጠይብ ለቤተሰብ እኮ ለቤተሰብ እኮ ያደረከው ነገር እኮ ጠፋ አይባልም እኮ። እንደዛ ነው። ግን ያው ተዝታይ ላንተ የከፈሉት ዋጋ ስላለ ልትናድ ቦሌ ገብቼ አሁን ወደ ሀገር ቤት መሄጃ እንኳን ብር የለኝም። ሱብሃንአላህ በጣም የሚያሳዝነው ያው ቤተሰብ እየረዳህ ነው የኖርከው። አዎ በጣም ደስ ይላል እኮ ቤተሰቦች አሁን ለምሳሌ ባንተ በጣም ይደሰታሉ። አንተም ስለረዳሃቸው ደግሞ በጣም ደስ ይላቸዋል። እንደዚህ በቃ ፍየል ጋር ኑሮ ሆነ ፍየል ጋር አድርገህ ኢንሻአላህ ደግሞ ፈጣሪ የሚያደርግልህን ነገር አታውቅም እኮ። እነሱ ራሱ ወፍሩ። አዎ ማሻአላህ ናቸው ፍየሎችህ ማለት አወል መራ የመጀመሪያ ሳይ ነው በቃ። አዎ በጣም ምርጥ ናቸው ወላሂ። ግን በቃ በጣም ደስ ነው የሚለው ወላሂ ሁኔታ ምናምን እንደዚህ ሳየው